አሁን እስቲ እንቀምሰዋለን የሰራነውን ማለት ነው። በስመ አብ ታያችኋል። ዋው ልነግራችሁ አልችልም ጣዕሙ በእውነት አይመስላችሁም? መኮረኒ የምትበሉ በእውነት ቤተሰብ በጣም ነው የምትወዱት። እኔ ሁሉ ጊዜ እየሰራሁኝ እየቀመስኩኝ ስበላ እርግጠኛ ነኝ እናንተም እንደምትሞክሩትና እንደምትወዱት እርግጠኛ ነኝ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ራሄል ነኝ። ዛሬ በድጋሚ በአዲስ ቪዲዮ ብቅ ብያለሁ። ሰላም ናችሁ? እንዴት ናችሁ? ሳምንታችሁ ውሏችሁ ሁሉ አማን ነበር? እኔ ጋር እግዚአብሔር ይመስገን ሁሉም መልካም ነበረ። አይ ሆፕ እናንተ ጋርም መልካም እንደሚሆን ተስፋ አደርጋለሁ። ዛሬ ምን መሰላችሁ? ለምን መኮረኒ በጣም በፍጥነት በ10 ደቂቃ ባልሞላ ጊዜ ውስጥ ለምን አብረን አንሰራም የሚለው ሀሳብ መጥቶልኝ ነው ለእናንተ ሼር ለማድረግ የመጣሁት ማለት ነው። ብዙ ጊዜ እሰራዋለሁ። በጣም ብዙ የወደድኩት በጣም በቀላል መንገድ ብዙ ግብአት ሳይኖረው ማለት ነው ሰርተን የምናዘጋጀው ምግብ ነው። ቀጥታ ግብአቶችን ወደ ማስተዋወቅ እገባለሁ ማለት ነው። ትልቁ ግብአታችን የሚሆነው እዚህ ጋር እንደምትመለከቱት ታያችኋል። ድምጽ ራሱ ደስ ይላል። 250 ግራም የሚሆን መኮረኒ፣ ማንኛውንም አይነት መኮረኒ መጠቀም ትችላላችሁ። እኔ የተጠቀምኩት መኮረኒ ይሄኛውን ነው። ምን አይነት ልበላችሁ፣ አገር ቤትም አለ እንደዚህ አይነት መኮረኒ። ደስ ይላል፣ ቅርጹ ሁሉ ያምራል። ለማንኛውም የምትፈልጉትን ያህል መጠቀም ትችላላችሁ። እኔ 250 ግራም እኔ የተጠቀምኩት። ከዛ በመቀጠል ደግሞ ታያችኋል ፍሬሽ ቲማቲም 4 ፍሬ ነው ያዘጋጀሁት። 4 ፍሬ ፍሬሽ ቲማቲም። በሱጎ አይደለም መኮረኒውን ነው የምሰራው። ሙሉውን ቪዲዮ ካያችሁት እርግጠኛ ነኝ እንደምትወዱት። 4 ቲማቲም አዘጋጅቻለሁ። ከዛ በመቀጠል ደግሞ እዚህ ጋር እንደምትመለከቱት ነጭ ሽንኩርት አለኝ። ፍሬሽ ነጭ ሽንኩርት ነው። 1 ራስ ሙሉውን ነው የተጠቀምኩት። ልጭ አዘጋጅቼዋለሁ። ከዛ በመቀጠል እዚህ ጋር እንደምትመለከቱት ድልህ ቲማቲም አዘጋጅቻለሁ። ከዛ በመቀጠል ደግሞ ይሄንን የድንብላል ቅጠል ወይንም ኮሪያንደር ከትፌ አዘጋጅቻለሁ። እዚህ ጋር እንዲያጣፍጥልን የተጠቀምኩት የምጠቀመው ቅመም 4 አይነት የተለያየ ቅመም ነው። በርበሬ ያለበት እዚህ ጋር በጣም ነው የሚጣፍጠው። እናንተ ቤታችሁ ውስጥ ያለውን ቆንዶ በርበሬ፣ ስፋርት ፔፐር ሆነን በርበሬ አርክታችሁ መጠቀም ትችላላችሁ። ምንም አይነት ለማጣፈጥ ብሏችሁ የምትጨነቁበት ቅመም አያስፈልግም። ያው ጨውም እንደ አንድ ግብአት ነው። ጨውም መርሳት የለበትም። ከዛ በመቀጠል ደግሞ እዚህ ጋር የወይራ ዘይት አለኝ። በወይራ ዘይት ነው የማዘጋጀው ማለት ነው። ከዛ በመቀጠል ደግሞ ይሄ ሊኖራችሁም ከሌላችሁም ምንም ችግር የለም። ግን ምንድነው የጣሊያን ማርክ አለው ላዩ ላይ ማለት ነው። ቺዝ ነው፣ የጾም ቺዝ ነው፣ የአትክልት ነው። ጣዕሙ ብዙም እንደ ኖርማሉ ቺዝ አይደለም፣ ግን በጣም ይጣፍጣል። የሚገርማችሁ የአትክልት ቺዝ ነው። ባጠገባችሁ ምናልባት ላታገኙት ትችላላችሁ። ይሄንን ካገኛችሁት እሰየው ነው፣ ካላገኛችሁትም ልትዘሉት ትችላላችሁ። ከዛ በመቀጠል ደግሞ አሁንም እንግዲህ ጾም አይደለ፣ ብዙ ጊዜ የጾም ነገር ሲሆን እንግዲህ ቀላል አይደለም እንትኑ። ከዛ በመቀጠል እዚህ ጋር የሶያ ወተት ወይንም የሶያ እንደ ሶያ እርጎ ወፈር ተደርጎ የአትክልት ወተት አዘጋጅቻለሁ። እሱንም በአቅራቢያችሁ ልታገኙ ትችላላችሁ። የአልመንድ ወይንም የአተር ወተት በብዙ አካባቢዎች እንደሚገኝ አውቃለሁኝ። ከዛ በመቀጠል ደግሞ ይሄንን የመደባለቂያ ቲማቲሙን በዚህ ማሽን ነው የምፈጨው ማለት ነው። ይሄ መደባለቂያ ከሌላችሁ የጁስ ማሽንም ካላችሁ በዛ መደባለቅ ትችላላችሁ። ምኑን ነው የምትፈጪው፣ ምኑን ነው በዚህ የምናደርገው ብላችሁ ግራ ሊገባችሁ ይችላል። ሙሉውን ቪዲዮ ካያችሁት ግን እርግጠኛ ነኝ ምን እንደሰራሁኝ ታዩታላችሁ። ቻናሌን አዲስ የሆናችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እያገባስኳችሁ ቀጥታ ቪዲዮዬን ምግቤን ወደ መስራት እገባለሁ። የትም ሳትሄዱ ሙሉውን እንድታዩትና ሀሳብ አስተያየታችሁን እንድትሰጡኝ እንትን እላችኋለሁ፣ ጋብዛችኋለሁ ማለት ነው። ቀጥታ ወደ ቪዲዮ። አሁን ምድጃችንን እዚህ ጋር ካጋልን በኋላ ቅድም ያዘጋጀሁትን የወይራ ዘይት ላዩ ላይ እንደዚህ አደርጋለሁኝ።
ቲማቲማችንን እንደዚህ አራት ቦታ ብቻ እያደረግን እንከታለን። ሰላም ቤተሰብ ተመልሼ መጥቻለሁ። አሁን ምድጃዬን ካጋልኩኝ ብረት ድስቴን ከጣድኩኝ በኋላ ይኸውላችሁ ቲማቲሙን አራቱንም ቲማቲም እዚህ መጥበሻ እንትን ውስጥ ብረት ድስት ውስጥ እንደዚህ ከትቸዋለሁ፣ ቆረጥ አድርጌ ማለት ነው። ከዛ በኋላ ምንድነው የምናደርገው? እሳቱን በጣም ማብዛት አይጠበቅብንም፣ ለስለስ ባለ እሳት ነው። ከዛ እዚህ ጋር ያዘጋጀሁትን ነጭ ሽንኩርት ፍሬሹን ማለት ነው እዚህ ውስጥ እጨምረዋለሁ። ከዛ እንተወዋለን እንዲበስል ማለት ነው። ነጭ ሽንኩርቱ ቲማቲሙ እንዲበስል ሙሉውን ስለሆነ የከተትኩትኝ ለትንሽ ደቂቃ ለ3 ደቂቃ እሳታችንን ብዙ ሳናበዛ እዚሁ ብረት ድስታችን ውስጥ እንተወዋለን። እንከድነውና ተመልሰን እንመጣለን። አሁን ተመልሰን እንመጣና ብረት ድስታችንን እንደዚህ እንከፍተዋለን። ይታያችኋል። በደንብ ከታያችሁ ቲማቲሙን ቀስ ብለን እንልጠዋለን። ልጣጩን ከላዩ ላይ እንደዚህ እናነሳለታለን። በኋላ ምድጃችንን ከስሩ እናጠፋና ቲማቲማችንን ከቀዘቀዘ በኋላ እንፈጨዋለን። የትም እንዳትሄዱ። አሁን ብረት ድስታችንን እንከፍተውና እዚህ ጋር ባዘጋጀሁት የመፍጫ ቲማቲሙን ልፈጫው ነው። ቀስ ብላችሁ ልብሳችሁ ላይ እንዳይፈነጣጠርባችሁ ቀስ ብላችሁ እንደ ቲማቲም ሶፕ ይሆንላችኋል ማለት ነው። ቀስ እያላችሁ በጣም ቆንጆ ሆኗል። በዚህ መንገድ ከፈጨነው በኋላ እስቲ ማንኪያ እናመጣና እንቀምሰዋለን። በጣም ቆንጆ ነው። ስለዚህ ምንድነው የምናደርገው? አሁን ይሄ ቲማቲም የተፈጨውን ማለት ነው እሳታችንን ከስሩ ለግ ባለ ለስለስ ባለ እሳት እንለኩሳለን ምድጃችንን ማለት ነው። ከዛ እንዲንተከተክ ለ1 ደቂቃ ያህል አሁንም ጊዜ እንሰጠዋለን። አብራችሁን ቆዩ። አሁን ስንመለስ ብረት ድስታችን እንደምታዩት እየተንተከተከ ነው። ቆንጆ ሆኖ እየተንተከተከ ነው። ስለዚህ ትንሽ የወይራ ዘይት ላዩ ላይ እንጨምርበታለን። ቅድም በጣም ትንሽ ነው ያደረግነው፣ ቲማቲሙ ብቻ እንዲበስል ነው። ከዛ እናማስለዋለን። እዚህ ጋር ቅድም ያዘጋጀነውን ጠቅላላ ቅመሞች አሁን እላዩ ላይ እንጨምራለን። ከዛ እናማስለዋለን። በጣም ቆንጆ ፍቱን ነው። ከዛ ይሄንን ቲማቲም ድል እላዩ ላይ እንጨምራለን። ከዛ እናደባልቃለን። ሽታው ልነግራችሁ አልችልም። ከረሩ በጣም ያምራል። የጦስኝ ቅጠል ጨምሬበታለሁ። ከቅመሞቹ ጋር አብሮ ነበረ።
ከፈለጋችሁ ስፔናችን መጠቀም ትችላላችሁ። የጎመን ቅጠል ላዩ ላይ መጠቀም ትችላላችሁ። እኔ እንዳውም እሱንም አሁን ስላለኝ እሱንም አደርግበታለሁ። እንደዚህ ቅመሙንና ቲማቲሙ ይኸውላችሁ እንዴት እንደሚያምር መልኩ ራሱ በጣም ነው የሚያምረው። ታያችኋል፣ መቼም ይታያችኋል። ቆንጆ ቀረብ አድርጌ ነው እየቀረስኩ ያለሁት። እስቲ አሁን እንቅመሰው መልሰን። በጣም ልነግራችሁ አልችልም። አያስፈልገንም። እዚህ ጋር የኮሪያንደር ቅጠል አለን። እሱን ላዩ ላይ እንጨምርበታለን። ኦልሬዲ ቲማቲሙ ከነጭ ሽንኩርቱ ጋር መጀመሪያ ስለበሰለ ብዙም አሁን ማንተክተክ ብዙም አያስፈልገንም። ትንሽ ውሃ ላዩ ላይ እንጨምርበታለን። ትንሽ ጨው ብቻ ላዩ ላይ እንጨምራለን። ከዛ ቅድም ያዘጋጀውን ወተት ወይንም የአትክልት ወተት ላዩ ላይ እንጨምራለን። እናማስለዋለን። ዋው እንዴት እንደሚያምር ልነግራችሁ አልችልም። በቅምሻ ሞትኩኝ። አሁንም እንቀምሰዋለን። ታያችኋል። ምንድን ነው የምናደርገው? ቅድም ያዘጋጀነውን ሞኮረኒ እላዩ ላይ እንጨምራለን። በመጨረሻ እናማስለዋለን። ታያችኋል። ሞኮረኒውና ሶሱ ወይንም ውስጡ ያለው የፈሳሽ መጠኑ ቆንጆ አርግቶ እንዲበስል እንዳይደርቅብን ያደርጋል። በጣም መጠንቀቅ ያለብን ብዙ ጊዜ ማካሮኒ ወይንም ፓስታ በምንሰራበት ሰዓት ወይንም እንደዚህ ክፍት ሞኮረኒኖች በምንሰራ ሰዓት የምንሰራበት ማባያ ወይንም ሱጎ ወይንም እንትን በጣም ከሞኮረኒኑ የበለጠ ውሃው ሊበዛ ይገባል ወይንም ሱጎ። አለበለዚያ ድርቅ ብሎ ምንም ጣዕም ሳይሰጠን ነው እንትን የሚለው። ስለዚህ እሱን መጠንቀቅ አለብን። ብዙ ጊዜ የማናውቀው ነገር ቢኖር ማለት ነው ድርቅ ያለ ሞኮረኒ ነው ብዙ ጊዜ ሰው ሲያቀርብ ወይንም ሲበላ የማየው። በዚህ መንገድ ከጨረስን በኋላ ለተወሰነ ደቂቃ እንዲበስል በረድስታችንን እንከርናለን። ለቻናሌ አዲስ የሆናችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ እንድታልፉ በአክብሮት ጋብዛችኋለሁ። እርግጠኛ ነኝ ትማሩበታላችሁ። አብራችሁን ቆዩ። በድጋሚ መጥቻለሁ። አሁን እስቲ ምን ይመስላል የሚለውን አብረን እናያለን። ዋው በጣም በተረጋጋ እሳት ቆንጆ ሆኖ እየበሰለ ነው ሞኮረኒው። እንደምትመለከቱት ቆንጆ ሆኗል። አሁን ምንድነው የመጨረሻ የምናደርገው? ስፔናች አለኝ። ስፔናቹን እላዩ ላይ እጨምርበታለሁ። ከዛ አደባልቀዋለሁ። ታያችኋል። በጣም ነው የሚያምረው። ውሃ አላነሰውም የሶሱ ማለት ነው። ብዙም ውሃ አልጨመርኩኝም፣ ምክንያቱም ቲማቲም የተፈጨ ቲማቲም ስለሆነ ያደረኩትኝ። ቲማቲሙን በደንብ አድርጌ ስለፈጨሁትኝ ውሃ አምጥቶ ነበረ እንዳያችሁት። ከዛ ውሃ ትንሽ ነው ያደረኩበት። እንደምታዩት ቆንጆ ሆኗል። ስፔናቹ በአንድ ጊዜ ነው እዚሁ ሲገባ እንትን ያለው። ላዩ ላይ ትንሽ የወይራ ዘይት አደርግበታለሁ። ከዛ ኮሪያንደር አደርጋለሁ። አሁንም ደግሜ ቅድም አብሮን የበሰለው አሁን ግን ኦልሞስት ምግቡ አሁን ሳህናችን ላይ እናወጣለን። እዚህ ጋር የቅድም የሰራነውን ይታያችኋል እንዴት እንደሚያምር። እዚህ ሳህን ላይ እናደርጋለን የምንፈልገውን ያህል።
ሽታው ልነግራችሁ አልችልም ቤተሰብ እንዴት እንደሚያምር እንዴት ደስ እንደሚል ታያችኋል። አሁን ላዩ ላይ ቺዛችንን እነሰንስበታለን ማለት ነው። በጣም ነው የሚጣፍጠው። በጣም ነው የምትወዱት። እንደዚህ እናደርግበታለን ሳናበዛ። ከዛ ትንሽ የወይራ ዘይት ላዩ ላይ እንደዚህ እናደርግበታለን። በስማ ታያችኋል እንዴት እንደሚያምር። ለዚህ ቻናል አዲስ የሆናችሁ ሰዎች ቤተሰብ እየሆናችሁ ቻናሌን እንድትመለከቱ በአክብሮት ጋብዛችኋለሁ። አመሰግናለሁ። ለዛሬ ይሄንን የመሰለ ቆንጆ የመኮረኒ አሰራር ይዤላችሁ ቀርቤያለሁ። እንደምትወዱት እርግጠኛ ነኝ። በሌላ ቪዲዮ በሌላ ቀን እስከምንገናኝ ድረስ እኔ መቅመሴን እቀጥላለሁ፣ መብላቴን ማለት ነው። ይቅርታ። እናንተ ደግሞ እንድትመለከቱት እና እንድትሞክሩት ሰርታችሁ እንድታዩት እጋብዛችኋለሁ ማለት ነው። በሌላ ቪዲዮ እስከምንገናኝ ሳምንት መልካም የጾም ወቅት እንዲሆንላችሁ ከወዲሁ ምኞቴን እየገለጽኩኝ መልካም ቀን፣ መልካም ሳምንት ባይ